መልሽ ወይ ልጁን አስቀምጠሽ እንጂ ወይንም ደግሞ ዩአርስ ኑሪ እንዴ ግዴታ በስንት አይነት ቋንቋ ነው ነገር ልጄን አስቀምጪ አትበለኝ። እሺ እኔ ግዴታ ነው ከአንቺ ጋር መኖር። ሲጀመር አንተ ምን ልታረገው ነው ልጄን ማስቀምጥልህ? እኮ እያስገደድሽኝ ነው ወይ አንቺ ጋር ነው? እያስገደድኩ አይደለም ነው እንጂ አሁን እኮ ወይ ልጅህን ምረጥ ወይንም እኛ እንሄዳለን አይነት ነገር ነው የሚመስለው ማለት ነው። ልጄን እኔ ምርጫ ውስጥ ማስገባ አይነት ሴት አይደለሁም። ልጄን ፍላጎት እንደሆነ አውቃለሁ። በቃ ሌላ ነገር አስቤ እየመሰለክ ስለሆነ ነው እንጂ በደንብ ነው የማውቀው። እኔ ፍላጎት አይደለም ሌላም ነገር ባታስቢ በቃ የእውነትሽ እንኳን ቢሆን በዛ ፍላጎት አይደለም። በቃ እየተዋወቅን ለምን እንወሻሻለን? እኔ እየዋሸሁሽ አይደለም ሩታ። በምንድን ነው የምታምኚኝ? እኔ አልፈልግም። በቃ ትቻለሁ ሁሉ ነገር አለ እንዴ? ኦኬ ጥሩ። ስለዚህ እሺ ዞር በልልኝ። እንደዛ እኮ ወደ ነው ዞር መልልሽ። ከመንገዴ ላይ ዞር በላ እንጂ ነው ይሄዳለሁ። የምርሽ ነው ሩታ? ስነ ስርዓት ኑርሽ። የት ነው የምትሄጂው? ሌላ ሀገር? እሱን የምሄድበትን በኋላ አስወጣ እነግርሃለሁ። የት እንደንቺ ተፈብልኝ ነው እንዴ? ሆን ብለሽ የተነሳሽው? ቆይ ምን ታወራብኝ? እንዴት ታፈብልኝ? ከዚህ በላይ ምን ታፈብልኛለሽ? እኔም አላበድኩም እንኳን አርፈሽ ቁጭ በይ። እኔም አላበድኩም እንኳን አንተ አርፈሽ ቁጭ በይ። ወይንም ልጅ ትሄዳለሽ እያልኩሽ ነው። አትንካፈኝ። እጄ ልቀቀኝ። ሂድበት። ከምር በቃ ከፊቴ ዞር በል። አንቺ በማስፈራራት ወይ በልጅ እያታለልሽ ነው እኔ እንትን የምትይኝ? ስለምን ማስፈራራት ነው? እያስፈራራሽ ነው እንጂ ወይ እሄዳለሁ ወይ አብረን ነው እያልሽኝ ያለሽው። ማስፈራራት አይደለም። እኔ ፍላጎቴን የነገርኩህ ሰው ፍላጎቴ እኮ ነው። ፍላጎት ደግሞ አይደለም። እሺ አይሆንም ካልክ በቃ ታዲያ አንቺ እንደፈለግሽ እየሆንሽ ነው እንዴ? እኔን በፈለግሽው ሰዓት ነው የፈለግሽው ነገር የምታደርጊኝ። አንተም እኮ የፈለግከውን ነገር ስትሆን እኔ እንደዚህ ያላልኩም። በእናትህ ስለ የረሳሁትን ነገር እንዳስታውስ አታስገድደኝ። ገባህ እኮ አሁን እኔ ልጄን ስላልኩኝ ወይንም ልጄን ስለምወድ በየጊዜው መምጣት ስለምፈልግ ማየት ስለምፈልግ ያንን ነገር አይተሽ ነው እኔ ላይ ለመጫወት እያሰብሽ ያለሽው? ልጄን ስለምትወድ ነው እውነት። ብቻ ተሆነ ብዙ ማስታወስ ማልፈልጋቸው ነገሮች አሉ። ሌላ ቃላት እያወራክ ብዙም ራስን እንደንትን ለማየት አትሞክር። እኔም አልፌው ራስን እንደንትን ለማየት አትሞክር። እኔም አልፌው ስቄ ስለመጣሁ እኮ በቃ ምንም ያለ ጊዜ ፈልጋለሁ ለማለት አንቺ እኔን እንትን ለማለት ራስን እንደንትን ለማየት ስለመጣሁ እኮ በቃ ምንም ያለ ጊዜ ፈልጋለሁ ለማለት አንቺ እኔን እንትን ለማለት አስበሽ ነው አይደል? ያው ነገር አደረግሽ ነበረው ጊዜ ፈልጋለሁ። ስለዚህ በቃ ተቀመጪ እዚሁ። ዛሬ በዛሬ የሚሆን ነገር የለም እንዴ? ከዚህ በፊት ብዙ ጊዜ አሳውቅሃለሁ። ስለታወቅሽ ታዲያ አንቺ መብት ብቻ እንዴ እዚህ ጋር መታወቅ ያለበት? የኔ መብት ይጠበቅ ምናምን ሳይሆን ከዚህ በፊት ነው ቀድሜ ነው የነገርኩህ። ሰው ስለዚህ ማሰብ ነበረብህ እንዴ ማለት ታሰሚኛለሽ። ያንቺ ፍላጎት ብቻ አይደለም የሚጠበቀው እዚህ ጋር። እኔ ማሰብ እፈልጋለሁ። ቢያንስ አንድ ወርም ሊሆን ይችላል 15 ቀን ማሰብ እፈልጋለሁ። ዝም ብዬ ዘው ብዬ አልገባም። ከዚህ በፊት የተሰቃየሁት ከዚህ በፊት እንትን ያልኩት ይበቃኛል። ገባሽ? አንተም እንደዛ ካልከኝ ምን ልበል? እኔ እኮ ስቃይ አይደለም እንደ ስቃይ ነው እንደምትቆጥረው ያኔ እንደዛ ማድረግ በጣም እኔ እውነት ካሳ ነው። ያኔ አንተ ካደረግከው ነገር አንጻር በጣም ኢዚ ነገር ነው። ምንም ነገር አላደረኩም። ራስን እዚህ ጋር እንደተጎጂ ለማየት አትሞክር። እኔ ስንትና ስንት ነገር አሳልፌያለሁ። ዛሬ ላይ ስቄ ስለታየሁኝ ነው አይደለ? ምንም ነገር ያላሳልፍከው መመስለው ወይም ደግሞ እዚህ ጋር ሳቄን ምናምን አይ ቲንክ ማየታቸው ምንም የተጎዳ ያልመሰላቸው ሰዎች አሉ። ብዙ ነገር ተቀይሯል። ምንም የተቀየረ ነገር የለም። ተቀይሯል። አንቺ እንደምትይው አይደለም። ብዙ ነገሮች ተቀይረዋል። እንዴ ቀላል አይደለም። እዚህ ጋር ያስኩት ገባሽ? አንቺ እንደፈለግሽ ስትተሽኝ ስትሄጂ እኔ ብዙ ነገር ጀምሬያለሁኝ። የራሴ ነገሮች ጀምሬያለሁኝ። ምንም የጀመርከው ነገር የለም። ጀምሬያለሁ ሩታ። ስለማቅ ነው እንዴ ያን ነገር በምንድን ነው ማሳየት የምችለው? ስለማቅ ነው። በምንድን ነው ማሳየት የምችለው? ቆይ ስለማቅ ነው። ምን ታውቂያለሽ? እዚህ መሆኗ
ነው ስለማውቅ ነው። እኔ ነው ማንነቴን ነው የምታውቂው። አሁን ተቀይሬያለሁ፣ ብዙ ነገር የተቀየረው ገባሽ? ኦኬ እሺ ጥሩ። አንድ ወር ምናምን ማሰብ ትፈልጋለህ? አንድ ወር እስኪሞላ ድረስ እኛ እዚህ እንቀመጣለን። አንተ ግን አስበህ ስጨርስና ከዛ በፊት ግን እንዳመጣ እዚህ ቤት ምን ማለት ፈልገሽ ነው? እኔ ልጄን ማየት ፈልጋለሁ። እኛ በቪዲዮ ወይም በሆነ ነገር አሳያለሁ። በቃ ማሰብ ስትችልና ስትወስና አለበለዚያ እያጋባሽ እኮ ነው። ቆይ ምን እያሰብሽ ነው ያለሽው? ቆይ አንቺ ምንም አላሰብኩም እንዴ። ከዚህ በላይ ምን ታስቢያለሽ? ግራ እያጋባሽ ነው በነገሮች። ሀሳቤ በጣም ግልጽ ነው። ምንም ግልጽ አይደለም። ግልጽ አልሆነልኝም፣ ሊሆንልኝም አልቻለም። አሁን እሺ ሌላ ጭቅጭቅ ውስጥ እንግባ ወይስ አትነግረኝም ሁሉንም ነገር? እንዴ ነገርኩሽ እኮ በቃ እኔ ማሰብ ፈልጋለሁኝ። ብዙ የተበላሹ ነገሮች አሉ ገባሽ? አንቺ የተተሽን ከሄድሽ በኋላ ብዙ የተበላሸ ነገር የለም፣ ምንም የተቀየረ ነገር የለም። ብዙ ሰው ህይወት ሁሉንም በደንብ ጠቅቄ አውቃለሁ። ሲቀጥል ደግሞ ከዚህ በፊት ቀን ሰጥቼሃለሁ፣ አስብበት ብያለሁ። ማሰብና መወሰን ያለብህ አንተ ነህ። አይታገኝም። በቃ ዞር በልኝ። አስቤያለሁኝ። አትታገኝ ቀርመሽ ተረጋጊ። እያወራን ነው ያለሁኝ። አስቤያለሁኝ። በቃ አስቤ ወስኛለሁኝ። እኔ ራሴን ላይፍ መኖር እፈልጋለሁ አልኩሽ እኮ በቃ ግዴታ የለብኝም ማለት። እንደዛ ከሆነ እኔን ተወኛ፣ ልሂድበት። የት ነው የምትሄጂው? ቆይ እሱን ላንተ ማሳወቅ ግዴታ የለብኝም። እንደዛ ከሆነ ግዴታ የለብኝም። የለብኝም እንዴ አለብሽ እንጂ የለብኝም። አንተ ምንም ግዴታ የለብህም አይደል? እኔ ምንም ግዴታ የለብኝም። አለቀ። አሳልፈኝ። ባሳልፍሽ የት ነው የምትሄጂው? ቆይ የሚሄድበትን ከወጣሁ በኋላ አሳውቅሃለሁ። ዞር በለኝ። አትታገለኝ። ትግል ያጣለን ካንተ ኮሬም ልታገልሽ አልችልም። ገባሽ? ከመንገዴ ዞር በል። ልሂድበት። እሺ ለምን ጠራሽኝ ታዲያ? አትሄጂም ነበር እንዴ? በጠዋት ውሳኔ ለምን ውሳኔን እኮ ትናንትና እነግርሻለሁኝ እኮ ነው ወይስ እኔን አምጥተው ማከራከሩ ደስ ይልሻል? ነው ሩታ አልነገርከኝም? እነግርሻለሁ እንጂ በቃ አልነገርከኝም። ከዚህ በፊትም እዛው ስመጣ አስብበታለሁ ነው ያልከኝ። እዛው ስመጣ አይደል? ስለዚህ ደግሞ እንድታስብበት አይ ቲንክ 3 ቀን 4 ቀን አልፏል። ምንም ይሄ ቀላል ነገር ነው። በ3 እና በ4 ቀን ውስጥ ምንም የሚቀየር ነገር የለም። የጀመርከው ነገር የለም። በ3 ቀን በ4 ቀን አይደለም ሩታ። እኔና አንቺ ከተለያየን እኮ ስንት ጊዜ ሆነ እንዴ? ሰው ነኝ እኮ ወንድ ልጅ ነኝ። ወይ እሺ፣ ከዛ ወይ አይደለም፣ እንደዛ አይደለም። ይሁን በጣም በቅርቡ ነው ነገሮች የተቀየሩት። አታስመስል እንዴ። ስንገናኝ እኮ የሆነ ያወራው እኮ ሀሳብ ነበረ እንዴ። ከወንድም ከትጋር እኮ ስንገናኝ በቅርቡ በጣም ብዙ ያወራቸው ነገሮች ነበሩ። ከዛ በኋላ ነው ነገር የተቀየረው። ከዛ በኋላ ነው በ5 ቀን በ6 ቀን የማይመስል ነገር እየተዋወቅን ለምን እንዋሻሻለን? ቆይ ሁሉ ነገር መፍጠር ለምን አስፈለገሽ? ዛሬ ላይ እኔን የምትፈልጊኝ ከሆነ ሁሉ ነገር መፍጠር ለምን አስፈለገሽ? ነገር ለምን አስፈለገ? ያ ሁሉ ነገር እኔ አንቺን ብዬ ብዙ ሰው አስቀይሜ መጥቼ ምናምን እግርሽ ስር ወድቄ ያኔ ጋሽዬ ሲለምንሽ ያ ሁሉ ነገር እንትን ሲል ለምን ድማርሽ? ዛሬ ላይ በራስሽ ተነሳሽነት ምን ተገኘና ነው ሁሉ ነገር መቀየር የፈለገው? ወይስ እኔ አሁንም ያልገባኝ ነገር አለ? ያኔ ጋሽዬ ሲለምንሽ ጋሽዬ ሳይሆን ለምን አንተ ነህ መቀየር አለብህ እንጂ ጋሽዬ ስለለመኑኝና ስላለመኑኝ አይደለም። አንተ ሌላ ሀገር ሄደህ እንደፈለግክ ስትሆን ጋሽዬ አው እየጠየቁኝ ነበር። ግን ደግሞ ያኔ ጋሽዬ ጥያቄ ሳይሆን ያንተ መስተካከል ነው ለኔ ውሳኔ። ገባ? ያም ሆነ አንድ ነገር ልንገርሽ፣ አንድ ያዳምጪኝ። እንዴ አማራል እንዴ በእግዚአብሔር ያመኝም። ዞር በለልኝ። እሺ አሳልፈኝ። በቃ የሰማሽኝ ነው። አሳልፈኝ። አላሳልፍሽም። ወዴት እንድትሄጃችን? ኧረ ፈጣሪ ሆይ። እሺ ገባሽ? ይሄ ልጅ እኔ ወይ አድርጌው ከሚቆጭ ምንድነው የሚቆጨኝ? እኔ መብት አይጠበቅም እንዴ? የኔ መብት አይጠበቅም ወይ? አንቺ መብት እንደምጠብቁልሽ ነው። አንቺ ምን መብት